ሰላም የጌታ ቤተሰቦች እንዴት ናችሁ? የጌታ ጸጋና ሰላም በእናንተ ላይ ይሁን። ሰሞኑን በዚህ በቲክቶክ ፕላትፎርም የለቀኩት አንድ የዕዝራ ምዕራፍ 7 ቁጥር 10 ጥቅስ ነበረ እና እሱን ጥቅስ አሁን ካለው ሁኔታ ጋር ዝም ብዬ ሳመሳስል ምናልባት የእስራኤል ሪሰርጀንስ ወይም የማንሰራራቷ ጊዜ እንደደረሰ ያስታውቃል ብዬ አስባለሁ። በተለያዩ ግንባሮች የተለያዩ ግጭቶች እና በተለያዩ ሁኔታዎች ውስጥ እያለፈች እንደሆነ ይታወቃል እና ምናልባት ይሄ ነገር ከምን ጋር ይያያዛል፣ እንዴትስ ይታያል፣ የእግዚአብሔርስ ቃል ምን ሊለው ይችላል የሚለውን ነገር ስንመለከት እንግዲህ በስክሪኑ ላይ እንደተመለከታችሁት በዚህ በዕዝራ ምዕራፍ 7 ቁጥር 10 ላይ ያለውን ሐሳብ በማንበብ እጀምራለሁ። እንደዚህ ይላል መጽሐፉም ሲናገር እንደዚህ ይላል። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር ይላል። እንግዲህ ይህንን ነገር ለማውራት በታሪክ ትንሽ ወደኋላ መሄዱ የተሻለ ነው። ስለ ዕዝራ የተወሰነ ነገሮችን ማለት ያስፈልጋል። ይህንን መጽሐፍ ስናስብ ቀጥታ ከዘፍጥረት ምዕራፍ 15 ቁጥር 13 ላይ የተጠቀሰው አንድ ሐሳብ ወይንም አንድ ቃል አለ። ያም ለአብርሃም የተነገረው ቃል ነው። ለአብርሃም የተስፋውን ስለ ተስፋው ልጅ ወይንም ደግሞ ስለ ቃል ኪዳኑ ልጅ ስለ ይስሐቅ ስለሚወርሰው እስራኤል እንደ አሸዋ ሊበዛ ስላለው ነገር በህልም ከተናገረው በኋላ እንግዲህ እግዚአብሔር ጨምሮ በ13ኛው ቁጥር ላይ ያወሳው አንድ ሐሳብ አለ። ይህም ሐሳብ ምንድን ነው ካላችሁ ዘርህ በሌላ የራሱ ባልሆነው ምድር ላይ ሄዶ ለሌሎች ይገዛል፣ ባሪያ ይሆናል የሚለው ነገር ለ400 ዓመት እንደተጠቀሰ ይገለጣል። እዛ ቦታ ላይ ስንመለከት ይህንን ሐሳብ እናገኛለን። እንግዲህ ይህንን ሐሳብ መሰረት አድርገን ስንመጣ ቀጥታ ብዙ ከባርነት ወጥተው የተስፋይቱን ምድር ሊወርሱ እንደሄዱ ይታወቃል። እስራኤላውያን በብዙ ምናልባት ከ1 ሚሊዮን ባላነሰ ቁጥር ወደ ተስፋይቱ ምድር እንደሄዱ ብዙ ታሪኮች ይናገራሉ። ከግብፅ ወጥተዋል። ይሁንና ግን የዕዝራን መጽሐፍ ስናስብ ወደዚህ የሄድንበት ምክንያት አንድን ነገር ለማስነሳት ነው። በተለያየ ጊዜ እስራኤላውያን በባርነት ሕይወት ውስጥ አልፈዋል። ከዚህም የተነሳ ከእግዚአብሔር ሕግና ስርዓት ወደ ኋላ ሲያፈገፍጉ እንዲሁም ሲመለሱ በተለያየ ችግር ውስጥ በተለያየ ባርነት ውስጥ ለ20 ለ30 ለ40 ዓመት እንዲሁም ለተለያዩ ብዙ ዓመታት ባሪያ ሆነው እንደቆዩና እንዲሁም ደግሞ ፋይናሊ በ586 ቶታል ዲስትራክሽን ኦፍ ጀሩሳሌም ተብሎ በሚወሳው ሂስትሪ ላይ ወደ ባቢሎን እንደተወሰዱ እናስባለን። ከዛ በፊት ግን ሰሜኑ የእስራኤል መንግስት 10ሩ ነገድ በተለይ በአሲሪያ ወይንም በአሶር ሰራዊት በ722 ላይ ተማርኮ እንደተወሰደ ይሄም አሶር ደግሞ በ612 በባቢሎናውያን መንግስት ተመቶ ወደ ባቢሎን ይሁዳን ጨምሮ ኢየሩሳሌምን በአጠቃላይ አውዳሚ በሆነ ክስተት ይሄ ማህበረሰብ እንትን ብሎ ተማርኮ ወደ ባቢሎን መሄዱ ታሪክ ይነግረናል። እንግዲህ እነዚህ ዕዝራና ነህምያ ደግሞ በዛው በባቢሎን የተወለዱ ከዛም በኋላ ባቢሎን ተወልደው ከባቢሎን 70 ዓመት ሊጠናቀቅ በሚል አካባቢ ላይ ወደ ኢየሩሳሌም የመጡ በተለያየ ጊዜ የመጡ ሰዎች ናቸው። ዕዝራን ስንመለከት ዕዝራ ከሌዋውያን ወገን ከካህናት ወገን የሆነ ጸሐፊ የሆነ መንፈሳዊውን ሪስቶሬሽን ወይንም ሪፎርም ለማምጣት ወደ ኢየሩሳሌም ከአርጤክስስ ፈርስት አካባቢ ላይ መልእክት ተቀብሎ ከፐርሺያን ኢምፓየር መልእክት ተቀብሎ ወደ ኢየሩሳሌም የመጣ ነው። ከዚህ ጋር ተያያዥነት ያለውን ሐሳብ ስንመለከት ደግሞ ነህምያ እንዲሁም ደግሞ ፖለቲካል ወይንም ደግሞ ሲቪክ ሪስቶሬሽን ለማድረግ ወይንም በማህበረሰብ በፖለቲካና በተለያዩ ጂኦፖለቲክስ ጉዳይ ላይ ተጽዕኖ ሊፈጠር ከዛ ወደ ኢየሩሳሌም የመጣ እንዲሁም ደግሞ የከተማይቱን ቅጥር የገነባ ሰው እንደሆነ ይታወቃል። እንግዲህ ቅድም እንዳነበብኩት ይህንን ክፍል ስንመለከት ይሄ ክፍል 3 ነገር ሊነግረን ይችላል። የመጀመሪያው ነገር የዕዝራ ልብ የተዘጋጀ ነው። በምን የተዘጋጀ ነው ሲባል የመጀመሪያው የእግዚአብሔርን ሕግ ወይንም ያንን ቶራ የሚባለውን ሕግ ፍለጋ
የተዘጋጀ ነው። ምክንያቱም ያለ እግዚአብሔር ሕግ አንዳንዴ ነገሮች ተሳክተው ሊሆኑ ይችላል። ነገሮች ሆነው ተፈጽመው ስኬት አግኝተው ሊሆኑ ይችላል። ግን ለሪስቶሬሽን እና ለሪፎርም እንዲሁም ለተሃድሶ ዋናው ነገር ምንድን ነው ከተባለ የእግዚአብሔር ሕግ ወይንም የእግዚአብሔር ቃል የሚባለው ነው። ስለዚህ ይሄንን ነገር ምን ያደርግ ዘንድ ይፈልግ ዘንድ እንዲሁም ደግሞ ያደርግ ዘንድ ይፈልግ ዘንድ ብሎ ሲናገር፣ ምክንያቱም ለሁሉም ነገር ለፖለቲካም ይሁን ለኢኮኖሚም ይሁን ለተለያዩ ነገር ዋናው ነገር ቀድሞ ከእግዚአብሔር ጋር መስማማትና ከእግዚአብሔር ጋር ሴትል ማድረግ እንደሆነ ይታወቃል። ከዚህ በኋላ ይህ ሰው በሁለተኛ ደረጃ ሕጉን ከፈለገ በኋላ ወይንም ደግሞ ሕጉን ካገኘው በኋላ ሕጉን ያደርግ በራሱ ላይ ይተገብር እንዲሁም ደግሞ በራሱ ላይ ትልቅ ለውጥን ማምጣት ይችል ዘንድ ለዚህ ተሃድሶ የተነሳ ሰው እንደሆነ እናያለን። a great iconic person in the history of Israel። ይሄንን ነገር በደንብ አድርገን ልንረዳ እንችላለን። ታሪክ የሚያስተምረን ነው። በተለያየ መልኩ ይሄንን ታሪክ ተገልጦ ታያላችሁ። ስለዚህ እዝራ ይህንን የእግዚአብሔር ቃል ምን አደረገ? ፈልጎ አገኘ። ቃሉን ካገኘ በኋላ ቀጥታ ያደረገው ምንድነው? ቃሉን ማንበብ፣ ቃሉን ማሰላሰል፣ ቃሉን ማጥናት፣ በጥልቅ መመልከት፣ መመርመር ካደረገ በኋላ ቃሉን በህይወቱ መተርጎም ወይንም ደግሞ በህይወቱ ላይ አፕላይ ማድረግ ነው። በራሱ ህይወት ኖረው ቃሉን መኖር ጀመረ። እስራኤል ወደ ምርኮ እንድትሄድ ካደረጋት አንዱ በቃሉ ላይ ያደረገችው አመጽ ነው። በቃሉ ላይ ያደረገችው አመጽ ቃሉን አለመፈለግ፣ እግዚአብሔርን አለመፈለግ ነው። ቃሉን መተው እግዚአብሔርን መተው ነው። ለቃሉ አለመታዘዝ እግዚአብሔርን አለመታዘዝ ነው። ስለዚህ እስራኤል በዛን ወቅት ለማን አትታዘዝም? ለቃሉ አትታዘዝም። ከዛ በኋላ ጣዖትን ትከተል ነበረ። እንዲሁም ደግሞ የተለያዩ ነካሞችን፣ አስታሮትን፣ እነ ብኤልዜቡልን የመሳሰሉ ብዙ በዛ ዘመን የነበሩ ትልልቅ አጋንንታዊ ልምምዶችን ታደርግ ነበረ። ከማን ወጣ? ከቃሉ ወጣ። እስራኤል ቀጥታ ከድታ ስትመለስ፣ ይሁዳ ደግሞ እያስመሰለች ስትመላለስ የእግዚአብሔር ጊዜ ባለመታዘዛቸው ምክንያት ለ70 ዓመት በባቢሎን እንዲቆዩ አደረገ። ይሄም ታላቁ the second exodus from ፐርሺያን ኢምፓየር እንደሆነ ይነገራል። ይሄ በታሪክ ላይ የተቀመጠ ነው። ስለዚህ እዝራ ያደረጋቸው እነዚህ ሶስቱ ነገሮች ለእስራኤል ወሳኝ ነገሮች ናቸው። አንደኛው ቃሉን ፈልጎ አገኘ፣ አነበበ። ያነበበውን ቃል በህይወት መኖርና መለማመድ፣ ለዛ ቃል ራሱን ማስገዛትን ተማረ። ከቃሉ የተማረውን የኖረውን ያነበበውንና ያጠናውን የሸመደደውን ሳይሆን ከቃሉ የተማረውን የኖረውን እንዲሁም ደግሞ ለራሱ በህይወቱ መንፈሳዊ ሪስቶሬሽንን ሪፎርምን ማምጣት እችላለሁ ብሎ ባሰበው በቃሉ ምክንያት ምን አደረገ? ለእስራኤል ሕግንና ስርዓትን ይጠብቁ ዘንድ ማስተማር ጀመረ። ስለዚህ ቤተክርስቲያን ዛሬም ቢሆን ወደ ቃሉ እንድትመለስ፣ ቤተክርስቲያን በዚህ ዘመን ከቃሉ ተለይታ በተለያዩ ባልሆኑ ለምሳሌ እነዚህ ኤቲአር አፍሪካ ትራዲሽናል ሪሊጅን በሚባሉ በአንዳንድ መሰል ሃይማኖቶች የተጠመደች ናት። በተለይ የኛ አገር ኢትዮጵያ ቤተክርስቲያን ይህንን ከራሷ ላይ እንዴት አድርጋ መቅረፍና ማስወገድ ትችላለች ከተባለ ቃሉን በመፈለግ በጥልቅ በመመርመር ነው። ሁለተኛ ደግሞ ማድረግ ያለባት ራሷ ላይ አፕላይ ማድረግ፣ በቃሉ ውስጥ መኖር ነው። በቃሉ ከኖረች በኋላ በቃሉ ራሷን ካስገዛች በኋላ ምን ማድረግ አለበት ከተባለ ትክክለኛውን የእግዚአብሔር ቃል ለዓለም ማስተማር፣ ለጨለማው ዓለም ማስተማር፣ ለዚህ ከንቱ ዓለም ማስተማርና ሁሉንም በሃይማኖት፣ በፖለቲካ፣ በኢኮኖሚ፣ በተለያየ ነገር ለውጥ እንዲመጣ ከተፈለገ ይሄንን ቃል መፈለግ፣ በዚህ ቃል መኖር እንዲሁም ደግሞ ይሄንን ቃል ትክክለኛነቱን ጥልቁን የዚህን ቃል እውነተኛነት መርምሮ ለቤተ ክርስቲያን ማስተማር፣ በሁሉም ነገር ላይ ሪስቶሬሽን እንዲፈጠን ሪቫይቫል እንዲመጣ ማድረግ ነው። ቤተ ክርስቲያን በዚህ ጊዜ በተለያዩ የተጭበረበሩ ሐሰተኛ በሆኑ ልምምዶችና ትሬኒንጎች በተለይ ደግሞ ምድራዊ በሆኑ ጉዳዮች ታስራ ነው ያለችው። ምናልባት እስራኤልም በዚህ ዘመን አይታችሁ ከሆነ ከጎረቤት ሀገራት ጋር በብዙ ጦርነት ውስጥና ውጥንቅጥ ውስጥ ነው ያለችው። ምናልባት ነፃነቷን ፈልጋ ነው። ያኔም በባርነት ውስጥ ተመላልሳለች። ያኔም በብዙ ዝቅታና ውጣ ውረድ ውስጥ አልፋለች። ይሁንና ዛሬም ነፃነቷን ፈልጋ በምታደርገው ትንቅንቅ ምናልባት መጨረሻው መጥቶ ይሆን እንዴ ብለን አስበን ከሆነ በለስ ጫፏ መለስለሱን እንዲሁም ደግሞ ከዛ ምሳሌውን እንድማር የማቴዎስ ወንጌል ምዕራፍ
24 ቁጥር 32 ያስተምረናል።